ክቡር ጠቅላይ ሚኒስትር እኔ ሶስት ነገሮች ነው ማንሳት ፈልገው። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያኔ እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ዑመርን የማየት ያው መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትኮራባቸው ተብሏል። ተሰማዋል። ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የመሄድ ፍላጎቱም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። በጣም መንቻካ ፈረንጆች ማየት አለብን ብለው ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ዑመር ለመምጣት ሶፍ ዑመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል። ሶፍ ዑመር እንዳልኩ ዋሻ እቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይሄን ያክል ረጅም ርቀት ያለው ሰብተራኒያን ዓለም እንደሆነ እንግዲህ የባሌ አካባቢ መልክዓ ምድር ተራሮች አሉት። ቅድም እነ ጁነዲን ሲያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ ምን ሰማ የነበረ በወሬ ምን ሰማ የነበረ ከመልክዓ ምድርነት ባለፈ ሰውን አታስታውስም፣ ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ። ሶፍ ዑመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደለም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከ1000 ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስታውሶ አያውቅም። የታሪካችን አካል አድርገንም ተንትነን ነው አናውቅም። በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበር ወይ? ቅድም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማሊያስ ሆነ ብዙ ላይቀየር ይችላል። እዛ ውስጥ ያለው ታሪክ ግን የኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረውና ከመልክዓ ምድር ወጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፍ ዑመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው። ይህንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ቅድም አባዱላ ሲያነሳ ተመላልሻለሁ ይላል። ጁነዲንም ተመላልሸ ሁሉም እዚህ ይኖሩ ነበረ። ለምንድነው መሰረተ ልማት ማስፋፋት ያልቻልነው የሚለው ጥያቄ ተመልሰ ስታየው ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ቢያንስ ግን አንዱ ይደግፋል። አባዱላ እዚህ በምትመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገህ ሊሆን ይችላል። ጁነዲን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል። እንደዛው የሆነ ይሄንበት ሂደት ነው። ግን በተግባር እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን እድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ወንዞች አሉት። ከዲቫስቴሽን ውጪ ለልማት ብሎ የማያውቁ ወንዞች አሉ። ራሱ ሶፍ ዑመር ዋሻን እንኳን ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻው ውስጥ ሲገለጽ እንደሰማሁት ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈለከውን ብትሰራ ጠራርጎት ነው የሚሄደው። እንደዚህ አይነቱ ኢንፍራስትራክቸሮች እንኳን ለመስራት የማያስችል ተፈጥሮ እዳ የሚሆንበት ሁኔታ ወደ ሀብት እንዴት እንቀይረዋለን የሚለው ነገር መታሰብ መቻል አለበት። መሬቱ እያለ ህዝቡ እያለ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም እያለ ትኩረት አለማድረጋችን ምናልባት የመድኃኒት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት። በታሪክ በዛ ደረጃ ነው መረዳት መቻል ያለበት። እዚህ ያለውን ሀብት ተጠቅመን
ህዝቡ የተረጋጋ ኑሮ እንዲኖር ብቻ ሳይሆን ከሴፍቲኔት ወጥቶ እጁ ውስጥ ባለው ሀብት ሌሎችንም ማገዝ የሚያስችለው ከምንም ነገር በላይ ግን ይሄን አካባቢ ሁሉም ነገር ባሟላ መልኩ ፉሊ ትራንስፎርም ማድረግ የሚያስችለው አቅም መፍጠር እንችላለን የሚል ነው። ሶ ፈለግንም አልፈለግንም ያለፉት ፌሊየሮች ምንድናቸው ብለን በደንብ ስቶክ ወስደን ምናልባት ብዙ እንትን ማለት ሳይጠበቅብን ፎከስድ ሆነን ያለው ሀብት ያለው ሪሶርስ ያለው የህዝቡ አኗኗር ሁኔታ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል የምናሳይበት አጋጣሚ ተፈጥሯል የሚል እምነት አለኝ። ሶ ስናት አባውት ባሌ አሁን የምናወራው ስለ ባሌ አይደለም። ታሪካችን፣ መልክዓ ምድራችን፣ የቱሪስት መስህቦቻችን እርስ በርስ ያላቸው ግንኙነት እንደ ሀገርም ሊኖረን የሚገባው ግንኙነት የሚጠቁሙ ናቸው። የባሌ ተራራዎችን የሚጎበኙ ሰዎች የቱሪስት ዴስቲኔሽንም ስለሌላቸው አንድ አካባቢ ነበረ ማቀው የመጨረሻ የማስታወሰው አንድ ጡረተኛ ኮሎኔል የሰራው እንትን ነበረ። እሱም ለማግኘት ራሱ ቦታውን ለማግኘት ረጅም ጊዜ ነው የሚወስደው። ሶ በዛ ላይ በደንባራ በቅሎ እንደሚባለው የቱሪስት ዴስቲኔሽን የማየት ፍላጎት ብዙም ባልዳበረበት ኮንቴክስት ውስጥ ረጅም ጊዜ ወስደህ ቀጠሮ ይዘህ የምትሄድባቸው አካባቢዎች ብቻ የነበሩበት አንድ አካባቢ ብቻ የነበረበት ሁኔታ ብዙ ችግር ይፈጥራል። እዚህ ብቻ አይደለም እንደተባለው ነው። ትግራይ ስትሄድ የቱሪስት ዴስቲኔሽኖች የሉም። አማራ ክልል ያሉ የቱሪስት መስህቦች ሌሎች አካባቢዎች በተፈጥሮ በታሪክ በባህል በጣም ሪች የሆኑ አካባቢዎች በዚህ ደረጃ የቱሪስት ዴስቲኔሽኖች እየተሰራ እየተጠናከረ በሄደው ቁጥር አንድ ቱሪስት አንድ አካባቢ ብቻ አይደለም አይቶም የሚመለሰው ሌሎች አካባቢዎችንም ማየት የሚያስችለውን ፓኬጅ ቀርጾ መንቀሳቀስ የሚችልበት እድል ይፈጥራል። እዛው ያለ በተለያዩ የአገሪቱ ክፍሎች መካከል ያለው ግንኙነት የጂኦግራፊ የመልክዓ ምድር ብቻ ሳይሆን የታሪክም የባህልም የፖለቲካም የመተባበር የሚሆንበት እድል በጣም ያሰፋል። ሶ እንደ ሾኬዝ ማድረጊያ አይ ቲንክ ባሌ ውስጥ ለብዙ ዓመታት ጠቅላይ ግዛት ሆኖም ክፍለ ሀገር ሆኖም ዞን ሆኖም የታጡ እድሎች በአንድ ላይ ተሰባስበው መፈጠር የሚችሉበት የቱሪስት ዴስቲኔሽኖች የሚዳብሩበት ባሌ ሶፍ ዑመር ሌሎች አካባቢዎችም ከመልክዓ ምድር በላይ ታሪክ እንዳላቸውም ጭምር የምናይበት ከዛ አልፎ ግን በምግብ እህል ራስ መቻል ብቻ ሳይሆን ለየት ያለ ኢኮኖሚክ ትራንስፎርሜሽን ለማምጣት የሚያስችል አቅምም በተግባር የምናረጋግበት አጋጣሚ ስለሆነ ይህንን ማድረግ ለቻላችሁ ሁሉ ድሮ የጀመራችሁ አላችሁ፣ ያስቀጠሉት አሉ። አሁንም ወደፊት ለመውሰድ በሚደረገው ጥረት ውስጥ ሙሉ ጊዜያቸውን እያባከነ ያሉ ሁሉም አመራር ያሉ ሰዎች በዚህ ስራ መኩራት ያለባቸው ይመስለኛል። ግን የተሟላ ስራ ሊሆን አይችልም። በሂደት እየተጠናከረ ሌሎች የሚማርበት እንዲሆን ከማድረግ አንጻር ግን እነኚህ ነገሮች ለዚህ አካባቢ ዩኒክ የሚሆኑ ነገሮች የመኖራቸውን ያክል ሌሎች አካባቢዎችም ሪፕሊኬት ሊደረጉ የሚችሉ ነገሮች እንዳሉ ታውቆ ልማቶቻችን፣ የቱሪስት መስህቦቻችን ሰላማችንን የምናረጋግጥባቸው ሰላማችን በማረጋገጥችን ምክንያት ደግሞ ሌሎች ተጨማሪ አጋጣሚዎችን የምንገነባባቸው እንዲሆኑ ሁላችንም መስራት አለብን የሚል መልእክት ለማስተላለፍ ነው። በዚህ አጋጣሚ ሸንቀጥቀጥ ለማለት የሚያስችለን ያቃሰትንም ቢሆን ብዙ ጋራ ለመውጣት ስላስገደዱን በዚህ አጋጣሚ ማመስገን እፈልጋለሁ። ሌሎች አጋጣሚዎችም ተጠቅመን መወያየቱ ብቻ ሳይሆን አገር ምን አለው ብሎ ለማየት የሚያስችለውን አጋጣሚ መጠቀም መቻል መልመድ አለብን የሚል እግረ መንገድ መልእክት ማስተላለፍ እፈልጋለሁ። አመሰግናለሁ።